ጤና ይስጥልን ፈለቀ ወርቁ እባላለሁ ማህፀንና ጽንስ ስፔሻሊስት ሐኪም ነኝ በኤምኤስአይ ኢትዮጵያ ሪፕሮዳክቲቭ ሄልዝ አራዳ ብራንች እየሰራሁ እገኛለሁ ዛሬ የምናወራው በእርግዝና ጊዜ የሚከሰት ብሊዲንግ ወይ ደግሞ ደም መፍሰስ ይሆናል በእርግዝና አንድ ከተፈጠረ በኋላ ማንኛውም ሴት ስታይ የነበረው ወር አበባ የሚቆምበት ጊዜ ስለሆነ ወር አበባ ሲቆም ነው እንግዲህ እርግዝናው ተረጋገጠ የምትለው ግን ማረጋገጫዎቹ በሽንትም የተወሰነ የመጀመሪያ ስቴፕ ቀጥሎ በምርመራ በሚደረግ በአልትራሳውንድ ልጅ መኖሩ ከተረጋገጠ በኋላ እርግዝና እንላለንኛ ከዛ ከተፈጠረ ጊዜ ጀምሮ ደም መታየት የለበትም የትኛውም ትንሽም ብዙም ወደ መጀመሪያ አካባቢ የሚታየው ትንሽ ጠብታ አደገኛ ባይሆንም የትኛውም እናት እርጉዝ ከሆነች በኋላ ደም ከታያት ወደ ጤና ተቋም ሄዳ ለምን እንዴት ምንድነው ችግሩ ማለት አለባት በእርግዝና ጊዜ የሚታየው ደም በተለያየ የእርግዝና ደረጃ የተለያየ መንስኤዎች ይኖሩታል ከመጀመሪያዎቹ 2 እና 3 ወራት አካባቢ ስናይ ብዙ ጊዜ ደም ከታያት አንደኛ ልጁ ጽንሱ በደንብ ያልተፈጠረ እንደሆነ ይሄ ማለት ለመውረድ እየሞከረ አንዳንድ ጊዜ ምንም ልጅ የለውም ባዶ ከረጢት ነው የሚባልበት ሁኔታ አለ ብላይትድ ኦቨም የሚባለው በህክምናው ምንም ልጅ ሳይሰራ ውሃ ብቻ ከሆነ ደም ሊታያቸው ይችላል ሁለተኛ አይነት ደግሞ ልጁ ሆድ ውስጥ ድገት ካቆመ ወይ ደግሞ ሚስድ አቦርሽን የምንለው ከጠፋ የምንለው ነገር እሱም ደም ሊያሳይ ይችላል አንዳንድ ጊዜ ደግሞ ልጁ ጥሩ ሁኔታ ላይ ያለ ጽንሱ ምንም ችግር ሳይኖረው ደም ሊታያት ይችላል ይሄ ለመውረድ እያሰበ ሊሆን ይችላል ወይ ደግሞ ከኢምፕላንቴሽን ጋር ተያዘ ካሉት አንዳንድ ነገሮች ጋር በተያያዘ ትንሽ ደም ሊታይ ይችላል እንደዚህ አይነት ደም በሚታይበት ጊዜ ህክምና ተደርጎ እርግዝናው ሊቀጥል የሚችልበት ሁኔታ ስላለ የሆርሞን እጥረቶችን ሰፖርት በማድረግ ሌሎች እረፍት በማድረግ እረፍት የምንላቸው ከግብረ ስጋ ግንኙነት ከመታቀብና አንዳንድ ከበድ ያሉ እንቅስቃሴዎችን ከማድረግ በመታቀብ እርግዝናው ጥሩ ሁኔታ ላይ ካለ ሊቀጥል የሚችልበት እድል ስላለው ደም የታያት የትኛውም እናት በመጀመሪያዎቹ 3 ወራት አካባቢ ያለ ምልክቱ ከታያት ቶሎ ሄዳ መታየት ያስፈልጋታል ሌላ እርጉዝ ነኝ ካለች በኋላ አንዲት እናት ደም የምታያት የጽንሱ የተቀመጠበት ቦታ ሊሆን ይችላል ኤክቶፒክ የምንለው ከማህፀን ውጪ እርግዝናው ሊቀመጥ ይችላል ከማህፀን ውጪ መቀመጡን እናትየዋ በቃ ላታውቅ ትችላለች የት እንደተቀመጠ ወዲያው ላታውቅ ትችላለች ግን ምልክቶቹ ከማህፀን ውጪ የሆነ እርግዝና ህመም ይሰጣል ሆድ አካባቢ የሚያድገው ቱቦ ውስጥ ወይ ደግሞ ሌላ ከማህፀን ውጪ ያለ ቦታ ላይ ያድገ ያለ ጽንስ ወይ ለማደግ ያሰበ ጽንስ ብዙ እድገቱም እስከ መጨረሻው ላይ ቀጥል ይችላል ቦታዎቹም ጠባብ ስለሆኑ እንደ ማህፀን ምቹ ቦታ ስላልሆነ ህመም ሊሰማት ይችላል ከደሙ ውጪ ማለት ነው ስለዚህ ወር አበባ አሳልፎ ህመም እየታያትና ደም እየመታት ከሆነ ከማህፀን ውጪ የሚሆን ነገር መጠራጠር ይቻላል እየወረደም ሊሆን ይችላል ለማንኛውም ይሄን ማጣራትና ማረጋገጥ ያለበት ባለሙያ ስለሆነ አንደኛው አደገኛ እናት ሞት ምክንያት ሊሆን የሚችል በቂ ትኩረት ካላገኘ ስለሆነ በእርግዝና ጊዜ የሚታይ ደም መፍሰስ ከማህፀን ውጪ እርግዝና ሊሆን ስለሚችል ቶሎ ወደ ጤና ተቋም ሄዶ መታየት አንደኛው ምክንያት ነው ሌላው የእርግዝና አፈጣጠሩ ቅድም ካልናቸው ተፈጥሯዊ እርግዝና ወጣ ያለ ጂቲዲ የምንለው ጀስቴሽናል ትሮፎብላስቲክ ዲዚዝ የሚባለው ትሮፎብላስቱ ብቻ ወይ ደግሞ እንግዲህ ልጅ መሰል ነገሩ ብቻ በሚባዛበት ጊዜ ማህፀን ላይ ይሄ እርግዝና አንደኛ ልጅ የለውም ልጅ ሊሆንም አይችልም ማህፀን ግድግዳን የሚሞላው እንግዲህ ልጅ መሰል ነገር ወይ ደግሞ ትሮፎብላስቲክ ቲሹ ብቻ ስለሆነ ይሄኛው በህክምና በከፍተኛ ተቋም ከማህፀን ውስጥ ተመጦ ተጠርጎ ከሰውነት መጥፋቱም ደግሞ በየሳምንቱ በሚደረግ ህክምና ምርመራ እናትየዋ ከዚህ በሽታ መላቀቋ እንደ በሽታ ነው የምንቆጥረው ዲዚዝ የተባለው ለዛ ነው ጀስቴሽናል ትሮፎብላስቲክ ዲዚዝ የተባለው በሽታ ስለሆነ ነው በአግባቡ ካልታከመና ካልተደረገ ኒዮፕሌዥያ ወይ ደግሞ ወደ ካንሰር የመቀየር ኮሪዮካርሲኖማ የመሆን ኢንቬዚቭ ሞል የመሆንና እናትየዋን ህይወቷን እንኳን ሊቀጥፋት የሚችል በጣም አደገኛ ተስፋፊ የካንሰር አይነት ዘር ሊቀየር የሚችል ነገር ስለሆነ ጂቲዲ ኤርሊ ፕሬግናንሲ ላይ የሚታይ ምልክት ጂቲዲም ሊሆን ስለሚችል ቶሎ ወደ ህክምና ሄዶ ምን እንደሆነና ህክምና ምን እንደሆነ አጣርቶ ህክምና መውሰድ ያስፈልጋል በቆየ ቁጥር እርግዝናው ወራትን እየቆጠረ በሄደ ጊዜ ደግሞ ደም መታየት ሊጀምር ይችላል አሁንም በሰላም የነበረ እርግዝና ደም ማሳየት ሊጀምር ይችላል ይሄኛው ደግሞ ኤፒኤች የምንለው ወይ ደግሞ አንቲፓርተም ሄሞሬጅ ከወሊድ በፊት የነበረ ደም መፍሰስ የሚባለው ደረጃ ደረሰ ማለት ነው ይሄኛው
አንደኛ የእንግዴ ልጁ የተቀመጠ እንግዴ ልጅ የተቀመጠው ኖርማሊ እንግዴ ልጅ የሚቀመጠው የማህፀን ግድግዳ በላይኛው ክፍል ነው የሚቀመጠው። አልፎ አልፎ ግን በማህፀን በርና አንገት አካባቢ ሊቀመጥ ይችላል ዝቅ ብሎ ወይ ደግሞ ፕሬቪያ ነው የምንለው። ቀድሞ እንግዴ ልጁ ከልጅ ከሚቀመጥበት በታች ዝቅ ብሎ ከተቀመጠ ደም ሊያሳይ ይችላል ማለት ነው። እንደዛ አይነት ችግር ካለ ከፍተኛ ክትትል ይፈልጋል እስከ መጨረሻው። አወላለዱም ዝም ብሎ በማህፀን ላይሆን ይችላል። ቦታውን የሚቀይርበት ትንሽ እድል አለው። ያ መሆኑም በአልትራሳውንድ ተረጋግጦ ወደ ምጥ ካልሄዱ በስተቀር እንግዲህ ልጁ ዝቅ ብሎ ከተቀመጠ መውለጃው በሰርጀሪ ወይ ኦፕሬሽን ስለሆነ ከመውለጃው በፊት ግን መደረግ ያለባቸው ጥንቃቄዎች ይሄ ነገር ሊሆን ስለሚችል ከንክኪና ከታች በኩል ከግብረ ስጋ ግንኙነትና ሌሎችም በመቆጠብ ይሄ ነገር መኖሩ ከታወቀ ሰዓት ጀምሮ ከፍተኛ ጥንቃቄ በማድረግ በሰላም መውለድ ይቻላል ማለት ነው። ሌላው እንግዲህ ልጅ በቦታው ተቀምጦ ግድግዳውን ለቆ ሊሆን ይችላል። የአብራፕሾ ፕላሰንታ ወይ ደግሞ ግድግዳውን የለቀቀ ፕላሰንታ ምንለው ብዙ ነገሮች ከጀርባ ሊኖሩ ይችላሉ። አንዳንድ ሰዎች ግፊት ወይ ትራውማ ሆድ አካባቢ ሌላ በመመታት በመገጨት በተለያዩ ነገሮች ሊኖር ይችላል። ወይ ደግሞ ምንም ምክንያት ከጀርባው ላይኖር ይችላል። ስለዚህ አንዲት እርጉዝ ከእርግዝናው ገፍቶ 7 እና 8 ወር እየደረሰ ደም ከታያት ወይ እንግዲህ ልጁ ግድግዳውን እየለቀቀ ሊሆን ይችላል፣ ወይ እንግዲህ ልጁ ያለ ቦታ ተቀምጦ ሊሆን ይችላል፣ ወይ ደግሞ ሌሎች ማህፀን በር አካባቢ ትንሽ ፖሊፖች ሊደሙ ይችላሉ። አልፎ አልፎ የምናያቸው በጣም ደማም ብሎ ምናምን ስናያቸው ትንሽ ፖሊፕ ማህፀን በር ላይ ልትገኝ ትችላለች። ፖሊፕ ማለት ትንሽ የስጋ መሰል ነገር ማለት ነው። ፖሊፕ ማለት ወጣ ያለች ግሮዝ ነገር ነች። ፖሊፕ ከሆነች ኢግኖር ማድረግ ዝም ማለትም ይቻላል፣ ካስፈለገ ማውጣትም ይቻላል እርግዝናውን በማይጎዳ ሁኔታ። ስለዚህ አልፎ አልፎ ግን አደገኛ የካንሰር ምልክትም ማህፀን በር ላይ ካንሰር አልፎ አልፎ ሊገጥም ይችላል። ግን ይሄ ኮመን አይደለም። በብዛት እነዚሁ ኤፒኤች ካለ ወይ እንግዲህ ልጁ ዝቅ ብሏል ወይ ግድግዳውን ለቋል ማለት ነው። ስለዚህ በእርግዝና ጊዜ የቆየ ከገፋ በኋላ 2 ሰከንድ እና ሰርድ ትራይሚስተር የምንለው ከ4፣ 5፣ 6 ወር በኋላ ያለ እርግዝና እነዚህ ነገሮች ሊኖሩ ስለሚችሉ የትኛውም እናት እንደዚህ አይነት ምልክት ከታያት ቶሎ ወደ ጤና ተቋም ሄዳ አስፈላጊው ምርመራና አገልግሎት ማግኘት ያስፈልጋታል። ሌላው ትንሽ መምጫ አካባቢ ደም ሊባል ብዙ ማስደፍር ወይ ንፍጥ መሰል ነገር ከደም በተቀላቀለ ሁኔታ የሚታይ ሾው የምንለው አንዳንዴ ሄቪ ይሆናል። በርከት ያለ ደም የተከተለው ሊመስል ይችላል። ትንሽ ደም ስሮች እንትን ካሉበት ሙከሱ ወይ ደግሞ ንፍጥ መሰል ነገሩ በደም ሲቀባ አንድ ላይ ብዙ ሊመስሉ ይችላሉ። ለማንኛውም የምጥ ምልክት ሊሆን ስለሚችል ስለዚህ ወደ ምጥ የደረሰች እናት ከሆነች እንደዚህ አይነት ነገሮችም ካሉ ቶሎ በመታየት ምልክቱ የትኛው ያደገኛው ምልክት ነው ወይ የምጥ መነሻ ምልክት ነው የሚለውን ነገር በባለሙያ እስኪጣራ ድረስ ጥንቃቄ አድርጋ ቶሎ ወደ ጤና ድርጅት በመሄድ ለምንድን ነው ደም ታየኝ የሚለው ነገር መታየት አለባት ማለት ነው። ስለዚህ በየትኛውም የእርግዝና እድሜ ላይ ደም ከታየ ማንኛውም እርጉዝ በአፋጣኝ ወደ ጤና ተቋም ሄዳ አገልግሎት ማግኘት ያስፈልጋታል። ሌላው በምጥ ላይ ያለች ደም ልታይ ይችላል። እሱ በእርግዝና በምርመራ ወቅት በሚደረገው ትንንሽ እንትኖች ትንሽ ደም ልታይ ይችላል። ከዛ ውጪ ግን የማህፀን መተርተርም ሊሆን ስለሚችል በተለይ ከዚህ በፊት ጠባሳ ያላቸው እናቶች በምጥ ምልክት ካዩ በኋላ የደም መታየት ደም ከታያቸው የማህፀን የመልቀቅ በፊት ተሰፍቶ የነበረው ግድግዳ መልቀቅ ወይ ደግሞ በፊትም ጠባሳ ባይኖራቸው ብዙ ወለዱ ሴቶች ላይ የሚከሰት ነገር ነው። እርግዝና በአግባቡ ምጡ በአግባቡ ካልሄደ የማህፀን መተርተር ምልክትም ሊሆን ስለሚችል የትኛውም እናት በእርግዝና ጊዜ በምጥ ላይም እያለች ደም መታየት እንደ አደገኛ ምልክት ስለምናይ ችላ የሚባል ጉዳይ አይደለም። ከዛ ውጪ ከወለዱ በኋላ የሚታየው የታወቀው በእርግዝና ጊዜ ስላልሆነ ነው፣ ግን ሳይጠቀስ መታለፍ ስለሌለበት ነው። ከወለደች ሰዓት ጀምሮ እንግዲህ ልጁ እስከሚወጣ ያለው ከወጣም በኋላ ያለው የመድማት ችግር አብዛኛው የእናቶች ሞት ምክንያት ስለሆነ በብዛት በጤና ተቋማት የወለዱት እንዳለ ሆኖ ከካበ ስል ስለሆኑ ችግር የለውም። ሌሎቹ ግን በቤታቸውም የወለዱ መንገድ ላይ የወለዱ ሊሆኑ ይችላሉ። ከወለዱ በኋላ የሚታይ ደም ከልክ ያለፈ ሲሆን ቶሎ ወደ ሕክምና ካልሄዱ የእናትን ሕይወት ከሚቀጥፉ ነገሮች ውስጥ ግንባር ቀደሙ ስለሆነ ትኩረት የሚሻው ነገር ነው። የትኛውም እናት በእርግዝና በወሊድ ጊዜና ከወሊድ በኋላ ደም
የሚታያት ከሆነ ከባለሙያ ጋር ማማከር አማራጭ የሌለው ጉዳይ ነው። በዚህ ጉዳይ ላይ ኤምኤስአይ ሪፕሮዳክቲቭ ሄልዝ ኢትዮጵያ በአራዳውም በጎተራውም በክሊኒኮቹም አዳማና እንዲሁም ባህር ዳር ባሉ ተቋማቶቹ እነዚህ አይነት ችግሮችን ለመከላከል ለማከም በሩን ክፍት አድርጎ ይጠብቃል። ባለሙያዎቹ 24 ሰዓት በቦታቸው በስፔሻሊስት ሐኪም አገልግሎት ለመስጠት ዝግጁ ነው። ሳይሰላች ምንም ሳይል ማንኛውም የመጣ እናት ሁሉም ለማስተናገድ በራችን ክፍት ነው።